ሰላም አለይኩም ወራህመቱላህ እንዳትሰልፉት ከላይ በምስሉ የምታዩት እንግዲህ ወንድማችን ቢላል ፍልስጤኒ ይባላል። ምድር ላይ ወይም ዓለማችን ላይ ተጽዕኖ ፈጣሪ ሰዎች ከሚባሉ መካከል አንዱ ነው ወንድማችን ቢላል። በትናንትናው ዕለት ሀገራችን ላይ ይፈርሱ ላሉ መሳጅዶች ድምጽ ሆኖ ነበር። በጣም ገራሚ የሆነ ንግግር ተናግሮ ነበር ለዓለም ድምጹን ለማሰማት። ነገር ግን በሚያሳዝን ሁኔታ ማለት ነው ወዲያውኑ ጠፍቶበታል ቪዲዮ። እንደምታዩት እንግዲህ ወንድማችን ቢላል እንደጠፋ ፖስት አድርጓል በድጋሚ ማለት ነው እንደጠፋበት ቪዲዮ። ስለዚህ ይህ ቪዲዮ በጣም ተጽዕኖ የሚፈጥር ቪዲዮ ነው። ኢንሻአላህ ለመላው ዓለም እንዲዳረስ ሁላችንም ቪዲዮን በተለያዩ ቤቶች እናገኝቻለን። ከዚህም በኋላ እኔ መጨረሻ ላይ ምን እቅላችኋለሁ ሼር ዲዩት ኮፒ ሊንክ ያደረግን እናሰራጨው እንዳድስ። ሰላም አለይኩም ወራህመቱላሂ ወበረካቱ። أيها المسلمون أيها الرؤساء أيها العلماء أيها الحكماء هل تعلمون ما الذي يحدث لإخوانكم وأخواتكم المسلمات في أرض الحبشة؟ هل وصلكم الخبر عما يتعرضون له على يد قوات الأمن الأثيوبية؟ اضطهاد وقتل وتعذيب. هدموا أكثر من 30 مسجدا حتى الآن، أحرقوا القرآن ومزقوه وداسوه، نزعوا الحجاب ويحاولوا أن يمنعوه، تجريم التحدث باللغة العربية بحجة أنها ليست لغة الدولة. أيها الناس، إخوانكم المسلمين في أثيوبيا يستصرخون ضمائركم ويناشدوكم بالوقوف معهم، فانصروهم ولا تخذلوهم حتى لا يحل عليكم غضب الله. እስካሁን እኛው ራሳችን ተገለን ተተኩሶብን ደግሞ በርካታ ወንድሞች በዚህ ተጨማሪ ላይ ታስረው ነው ያሉት። አሁንም ድምጽ ይሁን ኢንሻአላህ እኚህ ታስረው ወንድሞቻችንን መፍትሄ እንዲያገኙ ማድረግ አለብን። ሁላችንም አንቀዛቀዝ፣ ድምጽ እንሁን ኢንሻአላህ ተዓላ።